እኔ ኦሮሞ ስለሆንኩኝ ነው ኦሮሞነቴን ለምን እክዳለሁ ዛሬም ነገም ኦሮሞ ነኝ ግን ስራዬ ደግሞ ግን የኦሮሞ መገለጫ አይደለም የሚሰራው የኢትዮጵያዊነት መገለጫ ነው እየቀረስኩ መሄደው ጭሩ ብመጣለህ አማራ ብሔር 40% ነው ድሬዳዋ ላይ ሲቪል ሰርቪስ ኦሮሞ ስትመጣ 37 ነው በቂ ነው ቆጠራ ላይ እሱ ሰራተኛ ነው ምልህ ስትመጣ ደግሞ ሌላው ሶማሌ ጋር ብትመጣ ዝቅተኛ ነው ወደ 15% 20% አይሞላም እነዚህን ሁሉ ያማከልክ ስትመጣ አብዛኛው ደግሞ የ40 20 ባለቤት ነኝ ብሎ የሚጋፈጠው ሳይሆን ፋክቱ ይሄ አይደለም ለምንድን ነው ሰምን እኔ እኮ አይደለም ያው ዳታውን እኮ እየሰራ ያለውን ሄዶ ማየት ይቻላል እስቲ ያጣሩት ሰው በራሱ ያፍራል እኔ እኮ ይሄ ሚጥሉልን ለምን እንደሆነ ታውቃለህ ሌላ ሰው እንዲነሳሳ ይፈልጋል አይነሳም ወንድሞቻችን ነው አብረን እየሰራን ነው ይሄ ደግሞ ድሬዳዋ ምንም አያሸማቅቃትም እነሱ የፈለጉት ሌባ መሪ ቢሆን እነሱን ለምላለው ለየትኛው ነው መሬት እሰጣለሁ ብዬ የሚለው ምን ስለሆነ ነው መሬት የምሰጠው መሬቱ የከድር ነው እኔ እኮ ወንድሜ ቤተሰቦቼን ሄዶ እኮ ማየት ይችላል ወንድሜ እኮ ፎርስ ነው የሚያጥበው መንገድ ላይ ቆሞ እናቴ እኮ የቀበሌ ቤት ውስጥ እኮ ነው የምትኖረው ወንድሞቼ እንደዛ ነው እሺ ኦሬዲ ምንድነው ከወንድሜና ከቤተሰቤ በላይ የሚቀርበኛል እና ያውቃሉ የኔን አቋም ያውቃሉ የድሬዳዋ ህዝብ ምወዳቸው የሰጡኝን ኃላፊነት በአግባቡ ብልጽግና አምኖ የሰጠኝን ስልጣን ያለ ምንም መሸራረፍ ያለ ምንም አቋም ሰርቼ ነው ማስረክበው ያውቁኛል አንድ ሰው የኔን ቤት አይመጣም አንድ ሰው ከድር ይዘንጣል እንደ አክተር ነው ኦሬዲ ወንድሜ ከዱሮም ጀምሮ ዘናጭ ነኝ ከስራዬ ጋር ምንም ማይገና የህዝብ ተወካይ ነኝ ህዝቤን መወከል ስላለብኝ ቆሽሼ ህዝቤን አላቆሽሽም እኔ የህዝብ ብራንድ ስለሆንኩኝ በቃ ድሬዳዋን ነው ማሳየው ይሄን ያህል በአለባበስ የሚቸገር አክቲቪስት ጋር ከመጣ ምን ብለህ ትሰራለህ ስለሌላው ምን አገባል እና በዊልቸር ልሂድ እኔ መሪ ነኝ መሪ ማለት ግንበኛ ማለት ነው በግልጽ በሚገባን ቋንቋ ለሌሎችም ባልተማሩትም ማህበር ሌሎችም እንዲገባቸው የምፈልገው ግንበኛ ማለት ነው ግንበኛ ሲለስም ብሎኬት ይወርድበታል አዋራ ይወርድበታል ቀለሙ ይወርድበታል ይቆሽሻል አይደለ ግን ሲወጣ ምን ያደርጋል ልብሱን አስቀምጦ አጥቦ ዘንጦ ይወጣል ስለዚህ እኔ ወንድሜ አልሰደብም ካልኩኝ ለምን ያሙኛል ካልኩኝ ስልጣንን ለቅቄ ወደ ቤተክርስቲያን ወይ ወደ መስጊድ መግባት አለብኝ ሲመጣ ሪፖርት ገምግመ መሄድ ነው የህብረተሰቡን ፍላጎት ድምጽ ነው የሚያሰሙበት ነው እንጂ የጥቅም ማግኛ ቦታ አይደለም አንድ ይሄን ልንገር እሱ ነው ቆይ የጥቅም ቦታ ብቻ ሳይሆን አንደኛ የማህበረሰባቸውን እንወክላለን የሚሉት ድምጽ ይሆናሉ ስለዚህ አሁን ድሬዳዋ ውስጥ ባጭሩ ማለት ነው የምንም ብሄር ይሁን የምን እዚያ ወረዳ ላይ ካለ ተወክሎ መግባት ይችላል በግልጽ ይችላል ይሄ አሁን የሚያነሱት አይቻልም አይቻልም ሳይሆን አንድ ነገር ልንገራ ሲቪል ሰርቪሱም ላይ ሲቪል እዛ ላይ ልንገራ አሁን ገጠር ላይ ሙሉ ኦሮሞ ነው ያለው ሶማሌ አለ 38ም ገጠር ቀበሌ ላይ ዙሪያ ላይ አለ 19 ውስጥ 20 ምናምን ውስጥ 21 አካባቢ ላይ ኦሮሞ 16 አካባቢና 16 አካባቢ ኦሮሞና ሶማሌ በሳል በጭርሚጢና ወደዚህ ጀልዴሳና ቢያዋለና ዋሂልና አራቱ ክላስተር ላይ ሌላው ደግሞ በጋራ ሶማሌና ኦሮሞ አብሮ ተዋልዶ የሚኖሩበት ገጠር አለ እነዚህን ሁሉ ኦኬ እዛ ላይ የሚበዛው የራሳቸው ሌላ ብሄር ከሌለ ማንን ያመጣሉ ማንንም አያመጡም እኮ አይደለ እሺ ከከተማ እኮ ሶማሌም ኦሮሞም እዛ ሄዶ የተማረ ሰው ኃይል እዚህ ቦታ እንዳይዝ ለሌሎቹ ለመልቀቅ እዛ ሄዶ ይወዳደራል አንድ ሰው ከከተማ 38 ይላል እስቲ አንድ እዛ እውነት ለመነጋገር ሌላ ብሄር ገጠር ላይ ተወልጄ ነው ያደኩትና አልተመረጥኩም ሚል አካል ካለ መከራከር ይችላል አንድም ሰው ስለሌለ ኦሮሞኛ ተናጋሪና ሶማሌኛ ነው መምህራኖች ሄዶ አስተምሮ ነው የሚመጡት ከዛው ኦሮሞኛ ተናጋሪ ሶማሌኛ ተናጋሪ ያልሆነስ መመረጥ አይችልም ከተማ ላይ እኮ እየተመረጠ ነው እኮ እየነገርኩ አይደለ መምረጥ እንጂ መመረጥ አይችሉም የሚለው እሺ መመረጥ ካልቻለ እንዴት ነው የካቢኔ አባል የሆኑት እንዴት ነው ጽፈት ቤት ኃላፊ የሆኑት እንዴት ነው ተቋም በኮሚሽን ደረጃ እየመሩ ያሉት እንዴት ነው በኤጀንሲ እየመራ ያለው ለመነጋገር እኮ እዛው ስትሄዱ እኮ እንዳውም በኮታ 40 20 የሚባለው ነገር እኮ በመሬት ስትወርድ እኮ የለም እውነት ለመነጋገር
ያንን ፕሪንሲፕል ጠብቀን ነው እየሰራን ያለን። እሱን ነገር በተጨባጭ በመሬት ላይ ሲኬድ